ክፋትን ስንመርጥ ከነ ፓኬጁ ነው የምንመርጠው። በማመንዘር ማገኘው ደስታ ሊሆን ይችላል የመረጥኩ እዛ ውስጥ ግን ያለ ፓኬጅ ሞት ቀድሜ ልንገርህ ነግሬህ ነው የምመጣው አለው ለአንድ ሰውና ቤተሰቡም ሲሞት ቀበረ አዘነ። መጨረሻ ሊወስደው ሲመጣ እንዴ ቀድሜ ነግሬሃለሁ አላልክም ወይ ሲለው ስንቴ ልንገርህ ያለን ጊዜ እዚህ ምድር ላይ ያለን ጊዜ ሊሚትድ ወይ የተወሰነ ከመሆኑ አንፃር ሰዎች እንዴት እንዲኖሩ ትመክራል? ቆንጆ አሟሟት ምንድነው ማለት ጥሩ ቆንጆ like the best way of dying የሚባለው ጥሩ አሟሟት ምንድነው? ጥሩ አሟሟት ሞተ የሚባለው ሞትን አሁን ምንድነው ሰው መቼስ በጤነኛ አእምሮ ሞትን አይመርጥም ነው እንትናች ውስጣችን የሚሰማ ግድ የለም አዳምና ሔዋንንና ጸበለሱ ለጊዜው እናቆያቸውና እኛ አለን እኮ ምን ለምሳሌ ደግሞ ምን አለፈ እዚሁ ምድር ላይ እኮ በህይወቱ ጥሩ የማረግ እና ጥሩ ያለ ማረግ አማራጮች ይኖሩታል ሰው በጣም በቀላሉ ማለት ነው እጁ ላይ እቺኛዋ ትንሿ ምርጫ ነች ስታድግ ሞት የምትሆን ሰይጣን ሞኝ አይደለም ለአዳምና ሔዋን ያቀረበውን በለስ እኔ ጋር ይዞ አይመጣም የታወቀ ነው ያን ታሪክ ስማር ያደኩኝ ስለሆንኩ ስለዚህ ለኔ ይቀየራል የኔ በለስ ይቀየራል የሆነ ክፉን ነገር የማድረግና ደግ የማድረግ እድሎች በህይወታችን አማራጮች ሁሉ ጊዜ ይቀርባሉ ስንመርጥ ክፋትን ስንመርጥ ከነ ፓኬጁ ነው የምንመርጠው ክፋት ሞትን ስላዘለ ማለት ነው ከላይ ስታየው ስክሪን ሴቨሩ ውብ ሊሆን ይችላል ስትመርጮ የመረጥሽው እኔ መች እሱን መረጥኩኝ እኔ እኮ ሞትን አይደለም የመረጥኩት መዝናናቱን ስካሩን ሊሆን ይችላል በማመንዘር ማገኘው ደስታ ሊሆን ይችላል የመረጥኩት እዛ ውስጥ ግን ያለ ፓኬጅ ቆንጆ አሟሟት ምንድነው ማለት ጥሩ ቆንጆ like the best way of dying የሚባለው ጥሩ አሟሟት ምንድነው? ሰው የሚፈልገውን ከሰራ አቺቭ ማድረግ የሚፈልገውን ነገር ካረገ የሚጠብቀው ሞቱ ነው ለምን መጣው ታዲያ የሚያሰኝ አሟሟት ነው የሳቸው አሟሟት የነበረው ከዛ ውጪኛ ብዙ ጊዜ ምንድነው አሟሟቱን አይተን ስለ ሰውየው ጥሩና መጥፎ ለመናገር ይቃጣናል ጥሩ አሟሟት ሞተ የሚባለው አሁን ብዙዎቻችን ኢማጂን የምናደርገው በቃ እንደው እንቅልፍ በዛው አሸልቦን ምናምን ስንሄድ እሱ ብቻ ላይሆን ይችላል የዛ ተቃራኒ የሆነ አሟሟት ሞቶ ሰው ግን ጥሩ ሞት ሊሆን ይችላል ሞቱ የመጨረሻውን አሰቃቂ አሟሟት የሞተው ክርስቶስ አሟሟቱን አይተን ግን ሞታ አንልም በህይወት ዘመኑ ግን አድርጎት ያለፈው ነገር ኖርና ሞተ የማያሰኝ አይነት ህይወት ከሆነ አንዳንድ ሰው መኖሩ ለሌሎች የሚጠቅም ሆኖ ማለፍ ከቻለ በትክክል ያ ህይወት ቢሞትም ጥሩ አሟሟት የሚያሰኝ ነው መኖሩ ለሆነ አካል የሆነ ነገር አድርጎ ማለፍ መቻል እንደዛ በነገራችን ላይ እግዚአብሔር ከሰራልን ሁለት አንዱ የምንሞትበትን ቀን አለማወቃችን አንዱ ቸርነት ነው ቢነግረን አንደኛ ካውንት ዳውን ማድረጉ ራሱ ሰቀቀኑ በጣም በሽታ ነው ስንት እንደቀረሽ አለማወቅን የመሰለ ነገር የለም አንዱ የሰወረበት ከዛ ውጪ ሰው እምትሞተው የዛሬ 50 ዓመት ነው ቢባል ወይም ደግሞ የዛሬ 10 ዓመት ነው ቢባል አንዳንድ ሰው አይ እኔ እንደውም ማወቄ ጥሩ ነው መልካም ነገር አድርጌ ምናምን በፍጹም ጭራሽ አይሆን ከ10 ዓመት በኋላ ምሞት ከሆነ 9 ዓመት ከ9 ወሩ የፈለኩትን ሰርቼ በቀረው እንደው ምን አልባት ትንሽ ልብ ካለ በቀረው ልመለስ ልል ይችላል ከዛ ውጪ ቅድም እንዳልኩሽ ሞት ቀድሜ ልንገርህ ነግሬህ ነው የምመጣው አለው ለአንድ ሰውና ከዛ እሺ ብሎ በቃ ከጓደኛው ሲሞት ሞተ ብሎ ቀበረ አዘነ ሌላ ቤተሰቡም ሲሞት ቀበረ አዘነ መጨረሻ ሊወስደው ሲመጣ እንዴ ቀድሜ ነግሬሃለሁ አላልክም ወይ ሲለው ስንቴ ልንገርህ መጣው በዙሪያው ነውና አንዳንዱም ቤተክርስቲያን በነገራችን ላይ ቀብር ላይ የሚካሄደው ነገር አንደኛ ቀብርን መምጣታችን አንድ ነገር የምትቀብሪው እኮ የምትፈልጊው ነገር ነው አይደል የሚቀመጥ ነገር ነው በኋላ የሚፈለግ ነገር ነው ወርቅ ነው የሚቀበረው ውድ ዕቃ ነው የሚቀበረው ለነገ የሚፈለግ ነገር ነው ስለዚህ አንድ ሰው ቀብሮ መምጣቱ ራሱ እንደሌሎቹ ክሪሜሽን ምናምን ማቃጠል አለማረጋችን አንዱ እንደሚነሳ ማመናችንን ነው ቀብሩ ራሱ በሁሉ ነገር ውስጥም ከጎናችን የሞቱት ሰዎች እንደሚነሱ ተስፋ እንድናደርግ እግዚአብሔር አሁን እኔ ተኝቼ እነሳለሁ እኔ ስተኛ ቤተሰብ አያለቅስም ለምን ይነሳል ብሎ ስለሚያስብ ሞትም እኮ እንቅልፍ ነው ያለን ጊዜ እዚህ ምድር ላይ ያለን ጊዜ ሊሚትድ ወይ የተወሰነ ከመሆኑ አንፃር ሰዎች እንዴት እንዲኖሩ ትመክራለህ? አጣጥሞ መኖር ነው በጣም ባጭር ቋንቋ ስንገልጽ በእርግጥ በጣም በማይረቡ ነገሮች የምናጠፋው ጊዜ ከሞት የባሰ ለመኖር ስንዘጋጅ የምናጠፋው ጊዜ ኢንተርኔቱ ሴት ያደረገውን አጀንዳ ይዘን ስንብከነከን የማይመለከተን ጉዳይ ላይ ስንናደር ስንደሰት የምናሳልፈው ጊዜ ሁሉ አለ ዘላለማዊነት ውስጣችን ባይኖር ኖሮ በትክክልም ስታይ አሁን አስከሬን ስታይ በዛች በጥቂት ደቂቃ ውስጥ
እስከ መሽጠት እስከ መበላሸት የሚደርስ ሰውነት መኖሩ ለዚህ እንዳልተፈጠር እንዲገባሽ ያደርጋል። ግን በዚህ ተስፋ አንቆርጥም። ለምን እቺ ብቻ አይደለችም ህይወት፣ ሌላ ትልቅ ኮዝ ነው የተዘጋጀው። ከዛ ውጭ ግን እኔ ለማልኖረው ጊዜው ለማይበቃኝ ለምን አስፍቻ አቅዳለሁ? ሁሉም ነገር እኮ በእኔ ጊዜ ማለቅ የለበት። አሁን ንጹህ አየር የምንተነፍስባቸው ዛፎች እኮ የእኛ ቅድመ አያቶች እንትን ያሏቸው። ከዚህ በላይ ህያውነት ምን አለ? ሁለት ዓለም ላይ መኖር ማለት እኮ ነው። እነዚህ ሰዎች በነፍስ ሌላ ዓለም ላይ ናቸው። እዚሁ ምድር ላይ ግን ስራቸው ህያው ሆኖ ሲያስጠራቸው ይኖራሉ። ሰው ነፍስና ስጋ ነው ከሚለው ኮንሰፕት ጋር የሚሄደው። ከሞት ጋር እንዴት ሰላም መፍጠር እንችላለን? መታደል ነው ቢቻል ማለት በጣም ከባድ ነገር ነው። አንደኛ የኖርንበትን ህይወት በትክክል ወርዝ በሚያደርገው ልክ ይገባል፣ በቃ እንዲህ ነው መኖር የነበረብኝ በሚያሰኝ ልክ በምንችለው መጠን ጥሩ አድርገን የምናልፍ ከሆነ፣ ሁለተኛ ራሳችንን የማይቆጨን ብናረገው፣ ለውለታቸው እውቅና ልንሰጣቸው ይገባ የነበሩ ሰዎች አሉ። እነዚህን ጸጸቶች በጣም አንችላቸው ሞት የሚባለው ነገር ሲመጣ። ስለዚህ አሁን ማድረግ የምንችላቸው አንዳንድ ሳናደርጋቸው የሚያልፉ ደግነቶች፣ መልካምነቶች፣ እነዚህን በትክክል ካደረግን ቢያንስ የሌሎች ሞት የበለጠ እንዳይሰብረን እድል ይሰጣል። ስለዚህ አንዳንድ ይቅርታዎች ደግሞ ፔንፉል ቢሆኑም እንግዲህ አሁን አብይ ጾም ላይ ያለነው የይቅርታን ህመም ክርስቶስ አሳይቶናል። ታሞ ያ ሁሉ ቁስል እኮ ይቅርታ አድርጎ ነው አይደለ? ከራስ ሞት ጋር ግን ራስን በዛ ደረጃ ከፈጣሪ ጋር ቅርብ ማድረግ፣ ወደ ራስ ነፍስ መመለስ፣ እያንዳንዱን ቀን አጣጥሞ መኖር